ዛሬ በአብዛኞቻችሁ ሲጠየቅ የነበረውን ቪዲዮ ነው ይዤላችሁ የመጣሁት። ምድር ላይ ያለውን ሰው በሙሉ ሳይንቲስቶችንም ጨምሮ አልፎም ተርፎ ብዙ ፊልሞች ስለተሰራበት ነገር ነው ዛሬ የምናየው። እሱም ታይም ትራቭል ማለትም የጊዜ ጉዞ። እውነት በጊዜ ተጉዘን ወደ ፊውቸር ወይም ወደፊት መሄድ እንችላለን ወይስ በተመሳሳይ መልኩ በጊዜ ተጉዘን ወደ ኋላ መመለስ እንችላለን? እሱን በዛሬው ቪዲዮ እንመለከታለን። ነገር ግን ዛሬ ስለዚህ ብቻ ሳይሆን የምናየው ታይም ትራቭለር ነን ወይም በጊዜ ተጉዘን እናውቃለን ስላሉ ሰዎችም ታሪክ እናያለን። ከቪዲዮ በኋላም በዚህ ጉዳይ የእናንተን ሀሳብ በኮሜንት ብታሰፍሩልኝ በጣም ደስ ይለኛል። ወደዛ ከመሄዳችን በፊት ግን ቪዲዮን ላይክ በማድረግና እስከ መጨረሻው ከኔ ጋር አብራችሁን ቆዩ። ታይም ትራቭል ወይም በጊዜ መጓዝ ለዘመናት በፊልምና ዝም ብለን በምናባችን ከምናስባቸው ነገሮች ውስጥ አንዱ ነው። እሱም ብቻ ሳይሆን ለብዙ ዓመታት ብዙ ሳይንቲስቶችን ሲያከራክርና ሲያወዛግብ የከረመ አንድ ትልቅ ርዕስ እንደሆነ መቼስ የታወቀ ነገር ነው። ነገር ግን አሁን ላይ ያሉ ሳይንቲስቶች ከዚህ ቀደም እንዳሉት ሳይንቲስቶች በፍጹም እንደማይቻል ሳይሆን የሚነግሩን፣ እንዲያውም በተቃራኒው በጊዜ መጓዝ የሚያስችለንን መንገዶች ይነግሩናል። ለምሳሌ አንደኛውና በጣም ቀላሉ መንገድ የሚባለው ፍጥነት ነው። ማለትም ይሄ ሀሳብ የተነሳው በታዋቂው ጂኒየስ አልበርት አይንስታይን ሲሆን እሱ ባነሳውም ጽንሰ ሀሳብ የተመሰረተ ነው። እሱም አንድ ክብደት ያለው ነገር በብርሃን ፍጥነት ወይም በስፒድ ኦፍ ላይት በሚጓዝበት ጊዜ ታይም በዛ ፍጥነት ለሚጓዘው ሰውዬ ቀጥ ብሎ ይቆማል። ስለዚህ በጊዜ ለመጓዝ ማድረግ ያለባችሁ ነገር በዛ ፍጥነት የሚጓዝ ሮኬት ይዛችሁ መሄድ ነው። በእርግጥ ይሄ አሁን የነገርኳችሁ ማንም ሰው የሞከረው ባይኖርም ግን እንደ ጽንሰ ሀሳብ በማቴማቲሻኖችና በሳይንቲስቶች የሚታመን ሀሳብ ነው። ይሄኛውም ቲዮሪ ወይም ጽንሰ ሀሳብ በዚህ ብቻ የሚያበቃ አይደለም። በድንገት ይሄ ቲዮሪ ቢሳካና በብርሃን ፍጥነት ለአንድ ዓመት ብትጓዙ እናም ወደ ምድር ብትመለሱ ለእናንተ አንድ ዓመት የነበረው ለምድር ግን ወደ 60 ወይም ከዛ በላይ አልፎ ነው የምትመለሱት። ስለዚህ በእርግጥም በጊዜ ተጓዛችሁ ማለት ነው። ነገር ግን በሚያሳዝን መልኩ ይሄ ነገር በአሁን ደረጃ ላይ ጽንሰ ሀሳብ ወይም ቲዮሪ ብቻ ነው። ሁለተኛው ደግሞ በሳይንቲስቶች እውነት ታይም ትራቨል ማድረግ ይቻላል ብሎ የሚያምኑበት መንገድ ደግሞ ብላክ ሆልን መጠቀም ነው። ብላክ ሆል ምንድን ነው ብላችሁ የምትጠይቁኝ ከሆነ ደግሞ ብላክ ሆል ማለት በዩኒቨርስ አካባቢ ላይ የሚገኝ ቦታ ሲሆን እዛ አካባቢ ከመጠን ያለፈ ግራቪቲ ወይም የመሬት ስበት ያለበት ቦታ ነው። በሚገርም ሁኔታም ይህንን ጽንሰ ሀሳብ ያነሳው አልበርት አይንስታይን ሲሆን አሁን ላይም ብዙ ሳይንቲስቶች የሚስማሙበት ነው። እሱም አንድ አካል ብላክ ሆል ጋር በሚጠጋበት ሰዓት ጊዜ ፍጥነቱ ይቀንሳል። በዚህም ሳቢያ ብላክ ሆል ጋር ያለው ሰው ወደ ምድር ሲመለስ እዚህ ብዙ ዓመታት አልፎ ይደርሳል ማለት ነው። በተመሳሳይ መልኩ ግን ማንም ሰው ብላክ ሆል ጋር ስላልሄደ እውነተኛነቱ አጠራጣሪ ነው። ስለ ታይም ትራቭል ሀሳብ ይሄንን ካልኳችሁ ይበቃል። አሁን ደግሞ እኛ ታይም ትራቭለር ነን ወይም ከፊውቸር ነው የመጣ ነው ብለው ስለተናገሩ ሰዎች ታሪክ ልንገራችሁ። ነገር ግን ከዛ በፊት ቪዲዮ ከተመቻችሁ ላይክ ማድረጋችሁ እንዳትረሱ። ወደ መጀመሪያው ስንሄድ ከታውሬድ የመጣው ሰውዬ፣ ምናልባትም ይህንን ቻናል ከ2 ወር በፊት የምታውቁት ካለ ስለዚህ ሰውዬ ታሪክ ቪዲዮ ሰርቻለሁ። ነገር ግን ዛሬም በአጭሩ ልንገራችሁ። በ1954 በአንድ ኖርማል ቀን አንድ ኖርማል የሆነ ሰው ወደ ቶኪዮ ሃኒታ ኢንተርናሽናል ኤርፖርት ይገባል። ከፕሌኑ ከወረደም በኋላ የፓስፖርት መቀበያ ጋር ሲደርስ ፓስፖርቱን ለኤርፖርቱ ሰራተኛ ይሰጣል። የኤርፖርቱም ሰራተኛ ፓስፖርቱን እንዳየው ወዲያውኑ ሰውየውን በፍጥነት ወደ ጥየቃ ክፍል ከተውት በጥያቄ ያጣድፉት ጀመር። ከጠየቁትም መካከል ከየት ነው የመጣው? ቶኪዮ ውስጥስ ምን ትሰራለህ ብለው ነው። እንደዚህ ሊጠይቁትም የቻሉት ፓስፖርቱ ላይ ከዚህ በፊት ማንም ሰው አይቶት ሆነም ሰምቶት የማያውቀው ሀገር ስላለበት ነው። ይሄ ሚስጥረኛ ሰውዬ እንደሚናገረው ከሆነ ታውሬድ በፍራንስና በስፔን መካከል የሚገኝ ሀገር እንደሆነም ይነግራቸዋል። እነሱም እሺ በካርታ ላይ አሳየን ሲሉት በስፔንና በፍራንስ መካከል አንዶራ የምትባል ሀገር ሲመለከት ይሄ ነው ታውሬድ፣ እናም አንዶራ የሚባል ሀገር ሰምቶም እንደማያውቅ ይነግራቸዋል። በተጨማሪም ታውሬድ ከ1000 ዓመት ጀምሮ እንደነበረም ይነግራቸዋል። ሰውየውም እንደሚናገረው ከሆነ ለቢዝነስ ወደ ቶኪዮ እንደመጣና ለ5 ዓመታትም እየተመላለሰ እንደነበረም አክሎም ይነግራቸዋል። በእርግጥ ፓስፖርቱም እሱ እንዳለው ለተደጋጋሚ ጊዜ ወደ ቶኪዮ እንደመጣ ይናገራል። በተጨማሪም የመንጃ ፍቃዱም የተሰጠበት ሀገር ታውሬድ እንደሆነም ያሳያል። በእጁ የያዘውም ቼክቡክ ከማይታወቅ ባንክ እንደሆነ መርማሪዎች ይደርሱበታል። ከብዙ ጭቅጭቅና ንትርክ በኋላም ሚስጥረኛውን ሰውዬ ለኤርፖርቱ የሚቀርብ ሆቴል ውስጥ በከባድ ቁጥጥር እንዲያድር ያደርጉታል። ነገር ግን በነጋታው በር ላይ ቆመው ክፍሉን የሚጠብቁት ሰዎች በሩን ከፍተው ሲገቡ አወዛጋቢው ሰውዬ ያለምንም ድብዛ ሊጠፋ ቻለ።
በመስኮት ነው የወጣው ብለው ቢጠረጥሩም መስኮቱ ግን ምንም አልተነካም ነበር። እሱም ብቻ ሳይሆን በመስኮቱ እንኳን ቢወጣ በምንም ተአምር ሊተርፍ አይችልም። ምክንያቱም የተያዘለት ክፍል 15ኛ ፎቅ ላይ ስለነበር። እናም በተጨማሪም መስኮቱ ምንም ደረጃ ስላልነበረው ከዛ ተፈጥፍቶ ሊወድቅ ይችላል። እሱም ብቻ ሳይሆን ምርመራ የተደረገበት ጊዜ ላይም የተወሰደበት ፓስፖርትና መንጃ ፍቃዱም ምርመራ ክፍል የነበረ ሲሆን ሰውየው ከጠፋ በኋላ ግን እሱንም ማግኘት ከብዷቸው ኬዙን ሊዘጉት ተገደዱ። አሁን ደግሞ ወደ ቀጣዩ ባለታሪካችን እንጓዝ። እሱም ጆን ቲቶር በመባል ይታወቃል። ይሄኛው ታሪክ ምናልባትም ከታይም ትራቭለር ታሪኮች ውስጥ ታዋቂው ነው። ጆን ቲቶር እንደሚናገረው ከሆነ ከ2036 ዓመተ ምህረት የመጣ ሲሆን እናም የመጣበትም ምክንያት ለወታደራዊ ተልእኮም እንደሆነ ይናገራል። ለመጀመሪያ ጊዜም ይሄ ሰውዬ የታየው በ2000 ዓመተ ምህረት ሲሆን ኦንላይን ፎረም ላይም ስለ ወደፊት የሚፈጠረውን ታሪክና ትንበያዎችን ይናገር ነበር። ከ2036 ወደ 2000 የመጣበትን ምክንያት በአይቢኤም ካምፓኒ የተሰራውን አይቢኤም 5100 የሚባለውን ማሽን ይዞ ለመሄድ ነበር። እሱ እንደሚለውም ይሄ እቃ ድብቅ የሆነ ስራ መስራት እንደሚችል ስለሚያውቅ ነው። እሱ እንደሚለውም ከሆነ እቃው ሁሉንም ነገር ወደ ተፈለገው ቋንቋ መቀየር ይችላል ይለናል። እሱም ብቻ ሳይሆን አይቢኤም ካምፓኒ ይህንን ነገር ድብቅ እንዳደረገውና ያደረገበትን ምክንያት ሌሎች ትላልቅ ካምፓኒዎች እንዳይፎካከሩት ስለሚፈልግ እንደሆነም ተናግሯል። በ2001 ላይም ጆን ቲቶር ከኦንላይን እስከ መጨረሻው ሊጠፋ ቻለ። እናም ከዛ በኋላም ስለሱ ማንም ምንም ሊሰማ አልቻለም። ነገር ግን በ2004 ላይ ትልቁ አይቢኤም ካምፓኒ ቲቶር ልክ እንደነበረና ቲቶርም ሲናገር የነበረው እቃ እንደተናገረው ልክ እንደነበረ ለሚዲያዎች ይናገሩ ጀመር። እናም በዚህ ምክንያት ትንሽ የማይባል ሰው እውነት ይሄ ሰው ታይም ትራቭለር ነው ብለው ያምኑት ጀመር። አሁን የምነግራችሁ ደግሞ በእርግጠኝነት ማንም ሰው ይህንን ታሪክ አያምንም። ነገር ግን ታሪኩን ልንገራችሁና ለራሳችሁ ወስኑ። እሱም ዶናልድ ትራምፕና ልጁ ባረን ትራምፕ ሁለቱም ታይም ትራቭለር ናቸው የሚል አሉባልታዎች በቅርቡ እየተወሩ ይገኛሉ። ለዚህም መነሻ የሆነው ነገር ኦፊስ ኮንግረስ ላይብረሪ ውስጥ አንድ ሰው ከ1890ዎቹ ውስጥ የተጻፈ ሁለት መጽሐፎችን ስላገኘ ነው። የመጽሐፎቹም ርዕስ ባረን ትራምፕ ማርቨለስ አንደርግራውንድ ጆርኒ ማለትም አስገራሚው የመሬት በታች ጉዞና 1900 ወይም የመጨረሻው ፕሬዝዳንት የሚሉ መጽሐፎች ናቸው። ሁለቱም መጽሐፎች የተጻፉት ኢንግሮሶይል ሎክውድ በሚባል ሰውዬ የተጻፈ ነው። የመጀመሪያው መጽሐፍ ማለትም ባረን ትራምፕ የሚባለው የሚያወራው ስለ አንድ ጎረምሳ ልጅ ሚስጥራዊ በር አግኝቶ በጊዜ ሲጓዝ ይተርካል። ሁለቱም መጽሐፎች ደግሞ ዶናልድ ትራምፕና ልጁ ጋር ጥብቅ ግንኙነት አላቸው። ምክንያቱም ከመጀመሪያውኑም የመጽሐፉ ስም ባረን ትራምፕ የሚባል ነው። በገሃዱ ዓለም ላይም የትራምፕ ልጅ ባረን ትራምፕ ነው። ግጥምጥሞች ነው ልትሉኝ ትችላላችሁ። ነገር ግን ታሪኩ በዚህ ብቻ የሚያበቃ አይደለም። መጽሐፉ ላይ ባረን ትራምፕ ወደ ሚስጥረኛው በር ሲጓዝ ብቻውን አልነበረም፣ ሲመራው የነበረ ሰው አለ። በሚገርም ሁኔታ ሲመራውም የነበረው ሰውዬ ዶናልድ እንደሚባል መጽሐፉ ያስረዳናል። የመጨረሻው ፕሬዝዳንት የሚለውን መጽሐፍ ደግሞ የሚያውጠነጥነው የማይጠበቅ ሰው የአሜሪካ ፕሬዝዳንት ሆኖ ሲመረጥ ይናገራል። በእርግጥም በ2016 ትራምፕ አያሸንፍም ተብሎ ሲጠበቅ ሊያሸንፍ ችሏል። በዚህ ብቻ ይሄ መጽሐፍ የሚያበቃ ሳይሆን መጽሐፉ ላይም ስለ ፊፍዝ አቬኒው ሆቴል አውርቷል። ማለትም በአሁኑ ሰዓት ላይም የትራምፕ ትልቁ ሆቴል የሚገኝበት ቦታ ነው። እናም በእነዚህ መጽሐፎች ምክንያት አንዳንድ ሰዎች በእርግጥ ይሄ መጽሐፍ ስለነሱ ከ100 ዓመታት በፊት ተናግሯል እያሉም ያምናሉ። ውድ የቻናል የቤተሰቦች በእርግጥ በእኔ አስተሳሰብ ታይም ትራቭል እስካሁን ያደረገ ሰው አለ ብዬ አላምንም። ነገር ግን በዛሬው ቪዲዮ ታይም ትራቭል ለማድረግ የሚያስችሉት መንገዶችና አድርገናል ስላሉ ሰዎችም በጥቂቱ ይዤላችሁ ቀርብ ያለው። ቅድም ቪዲዮውን ሲጀምር እንደነገርኳችሁም ስለ ታይም ትራቭል እናንተ የምታስቡት ነገር ምን እንደሆነ በኮሜንት ብታስቀምጡልኝ በጣም ደስ ይለኛል። በተረፈ በሌላ ቪዲዮ እስከምንገናኝ ሰላም ሁኑ።